አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ይህ ሀቢባ ቤተሰቦች እንዴት ናችሁ? አልሐምዱሊላህ ደህና ነኝ። ዛሬ የማሳያችሁ ማለት ነው ከዚህ ማለት ነው እንትን ኤጀንሲ ቦታ ድረስ ኤጀንሲ ኤምባሲ እዛ ድረስ ነው የምላችሁ። አወለጋገድኩት አማርኛ ለማህም በጣም ደስ ይላል፣ ያምራል ምናምን ጅዳን እንዳስጎበኛችሁ ብዬ ነው። እሺ የምር አሪፍ ቦታ በዛው አሪፍ ቦታ አስጎበኛችኋለሁኝና ፓስፖርት የምታወጥ ማሻአላ ህዝቢማ ፓስፖርት ያወጣል። ኧረ ማሻአላ የምር እንደኛ አይደለም። እዩ ሰብስክራይብ አድርጉኝ። አሁን ደግሞ እንዴት ሰብስክራይብ እንደምታደርጉ እያሳያችሁ ነው። እቺ የቀዩ ምልክቱን ስትነኳት ቪዲዮ ስር የቀዩ ምልክት ትንሽ ንክት ስትረጓት እንደዚህ ጥቁር ትላለች። ከዛ የደወል ምልክት ትጫናላችሁ። ላይክ ማለት ደግሞ እቺ አውራጣ የምትመስለውን ስትነኳት ወይም መርድ አይነት ወይም ጥቁር ታበራለች ማለት ነው። እና እንደዛ እያደረጋችሁ ሰብስክራይብ አድርጉ። 10,000 አስገቡኝ፣ ከዛ 100,000 አስገቡኝ። ሰምታችኋለሽ? እና ቢስሚላህ አሪፍ ነው ማሳያችሁ። አሪፍ ምርጥ መዝናኛ ቦታ ጻፉልኝ ኮሜንት ላይ ማየት የምትፈልጉትን ቦታ እየሄድኩ ነው ያሳያችኋለሁ። እናንተ ብቻ ቪዲዮውን ተመልከቱ፣ ላይክ አድርጉ እንጂ ማለት ነው። እኔ እየዞርኩ ያሳያችኋለሁ። እና ማሻአላ ያለው እንደ ሁሉም የመዳም ቅመም ፓስፖርት አውጥቷል ማለት ይቻላል ማለት ነው። ህዝብ ፓስፖርት ያወጣል። ግን እንደጠፋ ተደርጎ እንትን የምትሉ ልጆች ውድ ነው። ይሄን ወቁት። እኔ መጀመሪያ አላወኩም። በ300 በ400 በ600 ሪያል ፓስፖርት የሚይዝ ነው መሰለኝ። ምክንያቱም ቦታ ሰጥቼው አላውቅም። ሰዎች ፓስፖርት ሲያወጡ ምን ሲሉ እስካሁን ድረስ ቦታ ሰጥቼው አላውቅም። ብቻ አላህ በፈቀደበት ሰዓት አልሐምዱሊላህ ከአንድ ወር ነው የፈጀው። ሄጄ ተመዘገብኩኝ። አሁን ቀጥታ መጣ ማለት ነው። ደስ አይልም? በጣም ይላል እላችኋለሁኝ። እና ጉዞ ላይ ነኝ። ከዛ በጣም ደስ ይላል ማለት ነው። እያስጎበኛችሁ እኮ ነው። እኔ እንደዚህ ማየት ለራሱ የምር በጣም ነው ደስ የሚለኝ። መቼም ቤት ውስጥ የሚውሉ ልጆች ውጭ ማየት ምን ያክል እንደሚያስደስታቸው እራሳቸው ያውቃሉ ማለት ነው። እኔ ግን የምር ውጭ እወዳለሁ፣ ቤት ውስጥ ግን ብዙም አልወድም። አንዳንድ ልጆች ደግሞ ውጭ መውጣት የማይወዱ ሊኖሩ ይችላሉ። እኔ ግን ደስ ይለኛል ውጭ መውጣት፣ ውጭ ማየት፣ አሪፍ ቦታ ማየት፣ ፀሐይ፣ ንፋስ ምናምን ደስ ይለኛል ማለት ነው። እና አሪፍ ነው እላችኋለሁ። እና ጉዞ ላይ ነን እና ማሻአላ ብያለሁ። በዛም እየጎበኛችሁ ማሻአላ ተባረከ ተማቱ የአረቦችን ቤት ሲጀመር ሀገር ጎበኝ ብዙ ጊዜ መንግስት ቤት እንጂ እና አይደል ግለሰቦች እየገዙ ምናምን የተከራዩ መሰለኝ አይደል ነው ይመስለኝ። ብዙት የሚከራዩ ነው ማለት አለመሆኑ ሸጋ ነው። ለማንኛውም ብዙ ላይ እየሄድ ነው። የምር ግን ቪዲዮ ማታዩት ለምንድን ነው? ሙሉ ለፈዩ እስኪ እናንተ ምን ያንቀሸቀሻችኋል? ወጣችሁ የትም ለመዞር ስልካችሁ ምን ትሰሩበታላችሁ? ለማየት ነው ወይ ሱብሃንአላህ። የምር እንትን ነው። እኔማ ደግሞ ሰዓቱ እኔ አሁን የሚፈራው ሁሉ ከሁሉ ሰዓት እንዳይቀንስብኝ ነው። ምክንያቱም ቪዲዮ አለቅም እኔ እንደ በፊቱ ከስንት አንዴ ነው ቢስሚላህ። የምር ግን ዩቲዩብ ስትከፍቱ የሆነ የራሳችሁ ስራ መኖር ያስፈልገዋል። የራሳችሁ ስራ ኑሮ እሱን ስታስተዋውቁ አንደኛ ስራውን ለማስተዋወቅ ስትሉ፣ ሁለተኛ ዩቲዩብ ይሰራል ማለት ነው። እንደዛ ይሻላል። እንደው ከፍቶ ቁጭ እንኳን ድርቀት ነው በቃ። እና አሁን እንደው ደግሞ ወይ ያልሰራሁበት ወይ ያልታወቁት ደግሞ ሰዓቱ እየወረደ ሳያት ደግሞ ይደብረኛል። ሰዓቱ እየቀነሰ ምናምን ሆነ ሳይው የምር ሰዓቱ በጣም ቀንሷል። ሰዓቱ ከሄደ ማለት ከላስ ሞኔታይዙ ይነሳል። ምክንያቱም ሞኔታይዛችን የሚኖረው ሰዓታችን ብዙ ሲኖር ነው እላችኋለሁ። እና ሰዓቱ መግደል የለበትም። እስቲ ቆይ ገብቼዋለሁ በደንብ ማለት ነው። ክሮም ላይ ግን አላየሁትም። ግን እዚህ እንትን ዩቲዩብ ስታዲየም ላይ አይቼው ግን ቀንሶብኝ አይቼዋለሁ ማለት ነው። እና እንደዛ ነው። ኦኬ ቪዲዮውን ከፍታችሁ ያለ ማቋረጥ ሙሉውን እዩት። እናንተ ሙሉውን ብታዩት ምን ይጎልባችኋል? ስራ ስትይዙ ከፍታችሁ አስቀምጡት። ምን ችግር አለው? እሺ ሰምታችኋል። ዛሬ እንኳን ትዕዛዜን አክብሩልኝ። እሺ አዎ እንደዛ ነው። 2 ስልክ፣ 1 ስልክ፣ 2 ስልክ፣ 3 ስልክ የለም ና እቺ ሴት ያ ረቢና የምር ሽስማ
ቪዲዮ ተቋርጦ ቆይቶ አሁን መማወራ ጠፋብኝ አይደለ ወይ ጣጣ። እኔ እና ዩቲዩብ እኮ ዘንድሮ መቼም እላችኋለሁ። እና ይህን ይመስላል። በጣም ደስ ይላል። ፓስፖርት የሌላችሁ አውጡ፣ ይጠቅማችኋል እላችኋለሁ። የምር አሁን አንዳንድ ጊዜ አሁን በፊት ምንም ይሰራልን አይመስለኝም ነበረ። በቃ አለ በቃ እንደዚህ ወረቀት ምንም ይሰራ አይመስለኝም። ፓስፖርትም ሆነ ምንም ሆነ ማለት ነው። አሁንም እዚህ መስራት የምትፈልጉ ኢቃማችሁን ማሰራት የምትችሉ አሰሩት። አንዳንድ ልጆች ምን ይሰራልናል ምናምን፣ አንዳንድ ልጆች ደግሞ በቀላል ብር ሲጀመር ማሰራት የምትችሉ አላችሁ ማለት ነው። ቢያንስ ማለት በቃ እንደ እንትኑ ነው፣ እንደ ቃራማው ነው፣ እንደ ኮንትራት በቅርብ የወጣችሁ ምናምን። ግን በፊት የመጣችሁ መሰለኝ አላሁ አለም፣ አዳዲስ የመጣችሁት ምናምን አላውቅም ማለት ነው። ብቻ ለሀገራችን ሰላም ያርግልን ያ ረብ። ለሀገራችን ሰላም ያድግልን። ተዋድጉ እላችኋለሁኝ። እና ሰብስክራይብ አድገው 10,000 አስገቡኝ። እንዴ ሀያት አገባይ ሀዩቲ ይህን ቪዲዮ እያየሁ ቆኛ ነው። እሺ ሰምታችኋልና ማን እንደ ሀገር እንደ ያረብ ወላሂ ለሀገራችን ሰላም ያድግልን ያረብ። ማን እንደ ሀገር ከሀገር በላይ እኔ እንጃ ምንም የለም ከሀገር በላይ ማለት ነው። ብቻ ለሀገራችን ሰላም ወኔ ይብዛልን ያረብ እላችኋለሁኝ። ሰምታችኋል። ሰብስክራይብ አድርጉ። እና ስንትና ስንት እኮ የምር መኖሪያ ፍቃዳቸውን ስንትና ስንት እኮ ቀራማ ውድ፣ በጣም ውድ እንኳን የሆነባቸው ማሻአላ ጀግናው አሰርተዋል ማለት ነው። ጀግናና ምንድን ነው የሚባለው በሀገራችን አባባል፣ ጀግናና ጢስ መውጫ አያጣም እላችኋለሁ። እና እንደዛ ነው። እሺ ሰምታችኋል። ማን አደም ስራ እና እንደዛ ነው። እሺ ሰምታችኋል እንዴ ቪዲዮ ሰምታችኋል በማለት ነው። ይሄን አሪፍ ቦታ እያስጎበኛችሁ ነው። አብራችሁ ዘነበሩ። ቦታው ያምራል፣ ቦታው ያምራል። እኔ ወሬ አቤት ሰው ወሬ ይቸገራል እንዴ! እኔ ያለሁኝ አምቸገር። እንደውም ክላሲካል ነው ማድረግላችሁ። ሳይ ደክሞኛል። እኔ ኢንሻአላህ ኮፒራይት አይዘኝም። ቢስሚላህ እኔ እንደዚህ እንትን ከምን ማለት ነው። ቆይማ ደስ የሚል እኮ ፍሬ የሆነ እኮ ክላሲካል እኮ አለ። በጣም ደስ የሚል ማለት ነው። ሹፍ ወይ ጣጣ እንደው ሌላ እዚህ እንደ ሱብሃን አላህ እንዴት ያለው ነኝ አስለን ከዚህ ጋር ከእንደዚህ ካሪፍ ቦታ ጋር የሚሄደው ክላሲካል ነው። በነገራችን ላይ ወሬ አይደለም የሚሄደው ማለት ነው። ደግሞ እስማው ለብቻዬ ነው። እንደዚህ ይሻላል ከኔ